tusi mahade braladiga. Say amen. ኢየሱስ አሜን። አራተኛው ስለ ሞገስ ማወቅ የሚገባ ነገር ሞገስ በእግዚአብሔር አይን በልዩ ሁኔታ እንድንታይ ያደርገናል። እስኪ አሜን። በእግዚአብሔር አይን ይገርማል። በልዩ ሁኔታ ከሞገሱ የተነሳ በልዩ ሁኔታ እስኪ አሜን። እናንተ ሰውም እግዚአብሔርን ከዚህ ቀን በኋላ በልዩ ሁኔታ ያያቸዋል። ያ የተለየው ነገር እጅሽ ላይ ይገባል። ያ የተለየው ነገር እጅሽ ላይ ይገባል። በኢየሱስም እጅሽ ላይ ይገባል። በልዩ ሁኔታ ሁለት ወንድማማቾችን ላሳያችሁ። ቃየንና አቤል ዘፍጥረት 4 ሆዲስ አካንታላቦስ ድንቅ የሆነ ቃል ላሳያችሁ። ዘፍጥረት 4 ጌታ በዚህ መንገድ አበራልኝ። ከቁጥር 3 እስከ 5 እንዲህ ይላል። ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። ቃየን ገበሬ ነበር። ከምድር ፍሬ መስዋዕትን አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። በኩራት ማለት የመጀመሪያ ከበጎቹ መካከል በኩር የሆነውን ለእግዚአብሔር አቀረበ። ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተ። አቤል በእምነት ነው ያደረገው። ለእግዚአብሔር በእምነት የምታደርጉት ነገር ሞገስ ያስገኛል። ኢየሱስ ነው የሚስጥር ይባላል። በእምነት አቤል፣ ቃየን ግን ያለ እምነት ነው ያደረገው። ያለ እምነት ስላደረገ ሞገስ አጣ። ስለዚህ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ወደ አቤል ልብና ወደ መስዋዕቱ ተመለከተ። ወደ ቃየን ልብና ወደ መስዋዕቱ አልተመለከተ። እያንዳንዱ በእግዚአብሔር ፊት በእምነት የምታደርጉት ነገር ሞገስ ያስገኛል። አረ በኢየሱስ ነው የሚስጥር ይብራል። ሞገስ ያስገኛል። ኤላ ባዛም ቲክሬ ባላዶስ እያንዳንዱ በእግዚአብሔር ፊት በእምነት የምታደርጉት ነገር በእግዚአብሔር ፊት ሞገስ ያስገኛል። አሜን። ሞገስ በልዩ እይታ አቤልን መስዋዕቱን እግዚአብሔር ተመለከተ። ቃየንና መስዋዕቱን አላየም። ሁለቱም ግን ወንድማማቾች ነበሩ። በእምነት የምታደርጉት ነገር የእግዚአብሔር ሞገስ በእናንተ ላይ እንዲሆን እግዚአብሔርን ያነሳሳል። አሜን። ኢየሱስ ጌታ። ታዲያ እግዚአብሔር ሞገስ ምን ያደርግልን?